ሩታ ያቢ ልጅ ነው ያረገዘችው። ትንሽ ለማመን እንደሚከብድ አውቃለሁ። ብቻ ጓደኛዬ በጣም ነው ደስ ያለው አርግዛለሁ። ሩታ ከአዲስ አበባ ድረስ ያቢ ልጅ ስለሆነ ነው። ልጁ አብርሃም ጋር በፍጹም መወለድ የለበትም። አብርሃም ጋር ሳይወለድ እኔ ይሄ ነገር ቡታጅራ ሄጄ መታወቅ አለበት። ሩታ መምጣት። ሰላም ውድና የተከበራችሁ የኔ የዩቲዩብ ፋሚሊዎች እንደምናችሁ? እኛ አለን፣ እግዚአብሔር የተመሰገነ ይሁን። ዛሬ የመጣንላችሁ ደስ በሚል ዜና ነው። ደስ በሚልም ትንሽ በሚደብርም ዜና ነው የመጣንላችሁ። እሱም በሩታ ምክንያት ነው እና ሩታ እስቲ አፒ ባንታፍ ቢሰማ አይሻልም? ጓደኛዬ እንደምታውቁት አዝኖ ነበር ምናምን ነገር። ዛሬ ብቻ በጣም ደስ በሚል ዜና ነው የመጣነው። እስቲ አፒ ነገራቸው ዜናው እና እኔ የምነግራችሁ ነገር ሩታ በውስጥ ማውርቂያት ምናምን ደስ ብሎኛል። መታለች ወደዚህ በሚስጥር አቤል ልኳት ነበር። ሚስጥሩን ስለሚያውቅ ወደዚህ መታለች ሩታ። እሱ ያላት ነገር ሁሉ ነገር ነገራትና ከመጀመሪያው ጀምሮ አስረዳትና ቀጥታ መጣችና ወደዚህ መታለች። አሁን ራሱ ከሷ ጋር እንሰራ ነበር። እሷ ትንሽ አልተመቻትም። ክላስ ተኝታለች። በሚስጥር ምናምን ደክሟት ስለመጣች ተኝታለች። አሁን እሷ ማለት የለችም እንጂ አስገብታ ምናምን እናሳያችሁ ነበር። እንዴት ስንላችሁ ውሸት ምናምን እንዳይመስላችሁ የሆነን ነው። እና እሷ እዚህ ከሸገር ድረስ መታለች በሚስጥር ከአብርሃም እና ከህይወታችን እንድትወጣ ነው ፈልገው። እንዲህ ስለ ደግሞ አስረግጬ ነው የምነግርህ። እንዲህ እምቢ ምናምን ላለው ካልክ እኔ አስቀይምሃለሁ። ከባድ ጀማን ያለኝ እና አሁን ሩታዬ የ7 ወር እርጉዝ ነች። 9 ወር ሊሞላት ነው እና ለቅንቄ ያድርሳችሁ ላለው ሌላ ምንም ሀሳብ የለኝም። እስከዛ ድረስ እሱ ያወራላችሁ እና ምን መሰላችሁ፣ አንድ ሚስጥር የሆነ ዜና ነበረ። ብቻ እሱ ባያወራው ደስ ይለኝ ነበረ። ካወራው አይቀር እኔ ልንገራችሁ። በመጀመሪያ አቢና ሩታ ፍቅረኛሞች እንደነበሩ ታውቃላችሁ። ይሄንን ማያውቅ ሰው የለም። እናንተም ታውቃላችሁ፣ አብርሃም ያውቃል። እሷም የሚታወቅ ነገር ነው። ብቻ አንድ ነገር ስንነግራችሁ ግን እዚህ ጋር የምነግራችሁ ነገር ለማመን ትንሽ ግር የሚል ነገር ነው። ብቻ እንዴት ብዬ እንደማስረዳችሁ ነው ያላቀም። ብቻ ከባድ ነው። ለአብርሃም ይሄ ነገር ትንሽ ይከብደዋል። ይሄንን ሲሰማ ምናምን ነገር ሊደናገጥ ይችላል። ዩቲዩብ ላይ የሚያዩት ሰዎች ትንሽ ልትረበሹ ትችላላችሁ። ብቻ ምን መሰላችሁ፣ ሩታ ያረገዘችው ልጅ የአቢ ነው። ብቻ ምን መሰላችሁ፣ ትንሽ ግር የሚል ነገር ነው። ሩታ እንዳረገዘች ይታወቃል። ብቻ እና የ7 ወር እርጉዝ ነች። ብቻ አቢ ራሱ አሁን ነው ከባለፈው ይልቅ አስገልጦ ምናምን በስትክክል ያስረዳኛ። አሁን ነው ሩታ የአቢ ልጅ ነው ያረገዘችው። ትንሽ ለማመን እንደሚከብድ አውቃለሁ። ብቻ ጓደኛዬ በጣም ነው ደስ ያለው አርግዛለታለች ምናምን ነገር። አሁን ይሄ ነገር ለአብርሃም ትንሽ ይከብደዋል ይሄንን ሲሰማ። ብቻ ጃኒ ጓደኛዬ ደስታ ለኔ ደስታ ነው። ገብቷችኋል? አሁን ትንሽ ይሄንንም የምታዩት ሰዎች ልትደናገጡ ምናምን ነገር ትችላላችሁ። ሩታ ከአዲስ አበባ ድረስ ያቢ ልጅ ስለሆነ ነው። ልጁ አብርሃም ጋር በፍጹም መወለድ የለበትም። አብርሃም ጋር ሳይወለድ እኔ ይሄ ነገር ቡታጅራ ሄጄ መታወቅ አለበት። ሩታ መምጣት ስላልቻለች ነው ትንሽ ታውቃላችሁ፣ ካሜራ ላይ መግባት ምናምን ነገር። ይሄም ዜና ቡታጅራ ሄጄ ነው እንዲሰማ የምፈልገው እና ምን ልላችሁ መሰላችሁ የፈለኩት፣ ብቻ በጣም ነው ደስ ያለኝ። ሩታ ያቢ ልጅ ነው ያረገዘችው ምናምን ነገር። ይሄ የሚታወቅ ነገር ነው። ይሄ ጓደኞቹ ምናምን ሁሉም ያውቁታል። ብቻ አብርሃም አሁን ለሌላ የፈለኩት ልጁ ያንተ ሳይሆን የአቢ ጓደኛዬ ልጅ ነው። የ7 ወር ያረገዘችው የጓደኛዬ ነው ልጅ። አብርሃም አስረግጬ ነው አመነግረህ፣ ይህ ልጅ ያንተ እንዳልሆነ እንድታመን ፈልጋለሁ። ምንም ያደረጋችሁት ግንኙነት የለም። ይሄ የሚታወቅ ነገር ነው። አብርሃም ልጁ የጓደኛዬ ነው። ገብቷል? ሩታ የ7 ወር እርጉዝ እንደሆነች እናውቃለን። እሱም ያረገዘችው ልጅ የጓደኛዬ ነው። ይሄንን የምታዩ ሰዎች እንዳለ እንድታምኑ ፈልጋለሁ። ገብታችኋል? ልጁ የአብርሃም ነው ምናምን የምትሉን እንዳለ ውሸት ነው። ይሄንንም ደግሞ ማስረጃ አለኝ።
ቀጣይ ከሩታ ጋር አንድ ላይ እንሰራለን። ቪዲዮ አስገብተናት ምናምን አንድ ላይ ነው የምንሰራው። ልጁ ያቢ እንደሆነ 7 ወር ያረገዘችውም ያቢ እንደሆነ ከአብርሃም ጋር ምንም አይነት ግንኙነት እንዳላደረጉ እሱ ራሱ እንዴት ልጅ ያርግዛልኛለች ብሎ እንዳወራ ብቻ በጣም ይከብዳል። አቤላ ራሱ ያውቃል። ከአቤላ ጋር በቴክስት ያወራ ነው አለ ልጁ የኛ እንደሆነ ምናምን ነገር ያውቃል። እና እሱ ተመካክረን ነው ወደ ቡታጅራ እንዲልካት ያደረግነው። ወደ ቡታጅራ በቃ ላካትና ዜናውን በዩቲዩብ እንነግራቸዋለን ምናምን እናስተላልፋለን ብለን ይሄው አሁን ራሱ እያስተላለፍንላችሁ ነው። ነገር ነው ምናምን ነገር ተስማምተን ሩታን ወደ ቡታጅራ ላካት። ብቻ እስቲ ያደረጉትን ነገር ምናምን ነገር አቢንገራችሁ። አሁን ምን ልላችሁ መሰላችሁ የፈለኩት አብርሃምም ልጁ አንተ እንዳልሆነ እንድታመን ፈልጋለሁ። 7 ወር እርጉዝ ያረገዘችው የጓደኛዬ ነው። ይሄንን ደጋገምኩት፣ ይሄንን ስናገር ማለት ነው። እንድታመን ነው አብርሃም። እንዴት ምናምን ብለህ ልታስብ ግር ሊልህ ይችላል። ብቻ ይሄ ምንም ማድረግ አይቻልም። ልጁ የጓደኛዬ ነው። አስረግጬ ነው የምነግርህ። ምስክሮች ደግሞ አሉኝ። ሩታ 7 ወር ያረገዘችው የጓደኛዬ እንደሆነ ምስክሮች ራሱ አሉኝ። በቂ ማስረጃዎች አሉኝ። ከፈለክ ልጁ ሲወለድ በዲኤንኤ ማስመርመር እንችላለን። በፈለከው ነገር ማስመርመር እንችላለን አብርሃም። ብቻ እስቲ አቢንገራችሁ የቀረውን እኔ የምችለው ነግራችኋለሁ። ከሱ ጋር ነበሩ ማታ ምናምን ነገር ከሱ ነው ያወሩት። ከኔ ይልቅ እሱ ነው የሚያውቀው። የበለጠ ደግሞ እሱ ያስረዳችሁ። እስቲ አቢ ያስረዳችሁ እና እሱ እንደገለጠላችሁ ነው ግማሹን። እና እኔም ነግራችሁ እሷ ከኔ ያረገዘችው እንዴት እንደሆነ ልንገራችሁ። እሷ የሆነ ሰሞን በዚህ ሰርግ ምናምን ነበረባቸው እዚህ ቡታጅራ የመጡ ሰዓት ማለት ነው። የዛና ፋሚሊ ነው የምላችሁ ምንድነው የዛኔ እንደዚህ በቃ ሰው ዘመድ ምናምን ብዙ መጥቶ ነበር። የዘመድ ሰርግ ነው በዛ ላይ እና ቤት እዛ በጣም ብዙ ሰው ነበር። ጠበበና እንደ ድንገት ያልታሰበ ነገር ነው። ባይ ዘ ዌይ ከበፊትም ፍቅረኛ ነበረች። በዛ ምክንያት እንደ ድንገት ከአብርሃም ጋር መሆኗ ሳይ ተናደድኩና በቃ ማየውን ነገር አረጉ። ከሱ ጋር እንዳትሆን ፈልጌ ነው እንደዚህ የሚያረግ እና ልጁ የኔ ነው ለማመን ቢከብዳችሁም ላታምኑኝም ትችላላችሁ። ግን ማመን ግዴታችሁ ነው። ካላመናችሁ አትመኑ። እኔ የራሳችሁ ጉዳይ። እኔ ከሷ ጋር ነው እንጂ ከእናንተ ጋር ምንም የለኝም። እና እኔ የምላችሁ ነገር በጣም እወዳታለሁ። አሁንም ስገልጽላችሁ አፈቅራታለሁ በጣም ከሚባለው በላይ። አሁን ልጁም ይወለዳል ያድጋልም። እኛም በቃ በተሳካ ሁኔታ አብረን እንኖራለን ማለት ነው። ሩታ እሺ ካለች ምናልባት ነገ ምናምን እሺ ካለች፣ እሱ ካላለች ችግር የለም። በሌላ ቪዲዮ እመጣለሁ። እና እሱ ምን ሊል መሰላችሁ የፈለገው አብርሃም ከህይወታችን ውጣልን ሊል ነው። እስቲ አንተ አብርሃምን አስረዳቸው። እንዲወጣላቸው ፈልጋለሁ ምናምን እያልከኝ የነበረው ለኔ ነገርከኝን ደግሞ ይበልጥ ለነሱ ንገራቸው። እና አብርሃም እኔ እንድትወጣልን ነው ከህይወታችን የምፈልገው። አንተ ምን እሺ ሌላ ቸከስ እኮ አለክ። አንተ ሩታ ካንተ ጋር ስለሆነች ምናምን አይታዝ ነው። አንተ እኮ የራስህ ነፂ የምትባል አለች። እሷ ከሷ ጋር ሆነም አርፈ እሷ ሩታ የኔ ነች። በቃ አንተ ከነፂ ጋር አብረን ኑር፣ እኔም ከሩታ ጋር አብሬ እኖራለሁ። እና ከህይወታችን እንድትወጣልን ነው ፈልገው አብርሃም። ከህይወታችን ካልወጣልን የለ እኔ ሸገር ድረስ መምጣት አያቅተኝ። ሸገር ድረስ መጥቼ እኔ ማረገን አረጋለሁ። የመሩታ አንተ ጋር እሺ ብላ አትመጣም። ሩታ አንተ ጋር ማለት ለዛ ስለሆነ እኔ አልሰማም። እንደዚህ አብሪሽ ከህይወታችን እንድትወጣልን ነው ፈልገው። ህይወታችን ውስጥ እየገባ አበጥብጠን ቀን በቀን በቃ አሁን ውጣልን ከህይወታችን እኔ የምፈልገው እና ከህይወታችን እንድትወጣ ነው በጣም የምፈልገው ማለት ነው። እና እኔ ምንድነው እርግጡን ስነግረህ ከህይወታችን ወጣንልን ምናምን ልጁን ተወልደ ከኛ ጋር አብረን ከሩታዬ ጋር መኖር ነው ፈልገው። እኔ አንተም ከጽ ጋር አብረን ኑር፣ ማንም አይከለክልህም። በመሀልም ገብቶ ማንም ይወጣበጠ ነገር የለም። እና ቀሪ ሀሳብ ካለ እሱ ይንገራችሁ። እና አሁን ምን ሊል መሰለ የፈለገው አብርሽ፣ አንተ የምትወደው ልጅ አለች፣ እሷም ነፂ ነች። እኔ ደግሞ ሩታን ወዳታለሁ። ሩታ ለቀቅልኝ፣ ነፂ አንተ ነች፣ እሷ ትፈልጋል፣ አብራችሁ ሁኑ ነው እያለ ያለው ማለት ነው አብርሽ። አሁን ባጭሩ አንተ ከነፂ ጋር ትሆናለህ፣ እሱ ደግሞ ከሩታ ጋር ይሆናል። ገብቷል እያልኩ ያለሁት አሁን እሱና ሩታ በጣም በፍቅር ነው ያሉት ምናምን ነገር እኔ ብቻ አይቻቸዋለሁ ምናምን በቴክስት ራሱ ያወሩት በ24 ሰዓት ውስጥ ማመልሽል ምናምን ብለናት እሷ የምር ነው የምላችሁ በጣም 24 ሰዓት ባልሞላው ጊዜ ነው መለሰች።
24 ሰዓት ባልሞላ ጊዜ ውስጥ ነው የመለሰችልን። በጣም ተሰምቷት ምናምን ነገር ቪዲዮ ራሱ ትናንትና ያለቀኩላችሁ አላ በቃ እሷ እንትን ተሰምቷቸው ምናምን ነገር ነበር ይሁዳቸውን እያወሩ ምናምን ነገር ብቻ በጣም ደስ ያለኝ። የ7 ወር እርጉዝ ነች፣ አርግዛለታለች ጓደኛዬ። ብቻ በጣም ነው ደስ ያለኝ። እና አሁን ምን ልል መሰል የፈልኩት አብርሽ ከአቢና ከሩታ ህይወት ማትወጣ ከሆነ እኔ ራሴ የራሴን እርምጃ ነው የምወስደው። እየነገረ ነው። ከአቢና ከሩታ ህይወት ማትወጣ ከሆነ ከባድ ጀማ ነው ያለን አብርሃም። ሸገር ድረስ መተን ነው ያልሆነ የምናደርገው። የምሬ ነው ማለት ይህን ስለ ምናምን ነገር ይቀልኝ እንዳይመስልህ። በቃ ከሩታ ጋር ተመቻችተዋል ምናምን ነገር። አንተም ደግሞ ነፂን ይቅርታ ምናምን ብለህ አባብል ተመቻች። አሁን እያልን ያለ ነው ማለት ነው አብርሃም። ከሁለቱ ህይወት ውጣላቸው። ሁለቱ በጣም በፍቅር ነው ያሉት። ድሮ ፍቅራቸው ምናምን ነገር እያስታወሱ ይሁዳቸውን ሲያወሩ አይቼ ኢየሱስ ብቻ ማይሆን ስሜት ነው። የጓደኛዬ እንባም በከንቱ አልቀረም። ብቻ በጣም ነው ደስ ያለኝ። አንተ ደግሞ ስትወጣላቸው የበለጠ ነው ደስ የሚለኝ። ገብተዋል አብርሃም። አሁን ከሁለቱ ህይወት ውጣ። እኔ ምንም ማስተላልፈው ነገር የለም፣ ምንም ምልህ ነገር የለም። አቢና ሩታ የራሳቸውን ህይወት ይኖራሉ። አንተና ነፂም ደግሞ የራሳቸውን ህይወት ኑሩ። ገብቷል። ሁለቱ አሁን በደስታ ነው ያሉት ምናምን ነገር። እሷ ትንሽ አሁን ፈርታለች። አብርሃም ምናምን እንዴት ላደርግ ነው ምናምን እሱ እኛን ጨርሷለን ብለናት ነው ይሄን ራሱ ምናወራው። ገብቷል። አንድ እየደወልክ የምታስቸግራት ከሆነ በቃ ከህይወቷ ውጣላት። አብርሃት ሆነክ ምናምን የሚባል ወሬ መስማት አንፈልግም። እሷም 10 እየደወልክ ፋታን እንድትነሳት አንፈልግም። ገብቷል። እሷም ረፍቷን ታገኝ። ካልሆነ ይሄን ማታረግ ከሆነ የራሳችንን እርምጃ ነው የምንወስድበት። አቢ የምታስተላልፈው ነገር አለ? የቀረኝ ሀሳብ የለም እና በቃ እሱ እንደገለጸልህ ነው ረጅም እና ከህይወታችን እንድትወጣ ነው ፈልገው እኔ በበኩሌ ማለት ነው። ሩታን በጣም ነው የሚወዳት ጓደኛዬ። ሩታን በጣም ከራሴ አስበልጬ ራሱ ነበር የምወዳት። አሁን መታለችና በቃ ከሷ ጋር ጥሩ ላይፍ እያሳለፍን ነው። ለማመንም ቢከብዳችሁም ላታምኑኝም ትችላላችሁ፣ ግን ማመን ግዴታችሁ ነው። ካላመናችሁም አትመኑ። እኔ የራሳችሁ ጉዳይ። እኔ ከሷ ጋር ነው እንጂ ከእናንተ ጋር ምንም የለኝም። እና እኔ የምላችሁ ነገር በጣም እወዳታለሁ። አሁንም ስገልጽላችሁ አፈቅራታለሁ በጣም ከሚባለው በላይ። አሁን ልጁም ይወለዳል ያድጋልም። እኛም በቃ በተሳካ ሁኔታ አብረን እንኖራለን ማለት ነው። ሩታ እሺ ካለች ምናልባት ነገ ምናምን እሺ ካለች፣ እሱ ካላለችም ችግር የለም። በሌላ ቪዲዮ እመጣለሁ። እና እሱ ምን ሊል መሰላችሁ የፈለገው አብርሃም ከህይወታችን ውጣልን ሊል ነው። እስቲ አንተ አብርሃምን አስረዳቸው። እንዲወጣላቸው ፈልጋለሁ ምናምን እያልከኝ የነበረው ለኔ ነገርከኝን ደግሞ ይበልጥ ለነሱ ንገራቸው። እና አብርሃም እኔ እንድትወጣልን ነው ከህይወታችን የምፈልገው። አንተ ምን እሺ ሌላ ቸከስ እኮ አለክ። አንተ ሩታ ካንተ ጋር ስለሆነች ምናምን አይታዝ ነው። አንተ እኮ የራስህ ነፂ የምትባል አለች። እሷ ከሷ ጋር አትሆንም አርፈ እሷ ሩታ የኔ ነች። በቃ አንተ ከነፂ ጋር አብረን ኑር፣ እኔም ከሩታ ጋር አብሬ እኖራለሁ። እና ከህይወታችን እንድትወጣልን ነው የምፈልገው አብርሃም። ከህይወታችን ካልወጣልን የለ እኔ ሸገር ድረስ መምጣት አያቅተኝም። ሸገር ድረስ መጥቼ እኔ ማረገን አረጋለሁ። እስኪ መሩታ አንተ ጋር ማለት ለዛ ስለሆነ እኔ አልሰማም። እንደዚህ አብርሽ ከህይወታችን እንድትወጣልን ነው የምፈልገው። ህይወታችን ውስጥ እየገባ አበጥብጠን ቀን በቀን በቃ አሁን ውጣልን ከህይወታችን እኔ የምፈልገው እና ከህይወታችን እንድትወጣ ነው በጣም የምፈልገው ማለት ነው። እና እኔ የምልህ ምንድነው እርግጡን ስነግረህ ከህይወታችን ወጣንልን ምናምን ልጁን ተወልደ ከኛ ጋር አብረን ከሩታዬ ጋር መኖር ነው የምፈልገው። እኔም አንተም ከጽ ጋር አብረህ ኑር። ማንም አይከለክልህም። በመሀልም ገብቶ ማንም ይበጠብጠ ነገር የለም። እና ቀሪ ሀሳብ ካለም እሱ ይንገራችሁ። እና አሁን ምን ሊል መሰለ የፈለገው አብርሽ፣ አንተ የምትወድህ ልጅ አለች፣ እሷም ነፂ ነች። እኔ ደግሞ ሩታን ወዳታለሁ። ሩታ ለቀቅልኝ፣ ነፂ አንተ ነች፣ እሷ ትፈልጋል፣ አብራችሁ ሁኑ ነው እያለ ያለው ማለት ነው አብርሽ። አሁን ባጭሩ አንተ ከነፂ ጋር ትሆናለህ፣ እሱ ደግሞ ከሩታ ጋር ይሆናል። ገብቷል እያልኩ ያለሁት አሁን እሱና ሩታ በጣም በፍቅር ነው ያሉት ምናምን ነገር እኔ ብቻ አይቻቸዋለሁ ምናምን በቴክስት ራሱ ያወሩት በ24 ሰዓት ውስጥ ማመልሽል ምናምን ብለናት እሷ የምር ነው የምላችሁ በጣም 24 ሰዓት ባልሞላው ጊዜ ነው መለሰችልኝ።
24 ሰዓት ባልሞላ ጊዜ ውስጥ ነው የመለሰችልን። በጣም ተሰምቷት ምናምን ነገር ቪዲዮ ራሱ ትናንትና ያለቀኩላችሁ አላ በቃ እሷ እንትን ተሰምቷቸው ምናምን ነገር ነበር የሆዲውዳቸውን እያወሩ ምናምን ነገር ብቻ በጣም ነው ደስ ያለኝ። የ7 ወር እርጉዝ ነች፣ አርግዛለታለች ጓደኛዬ። ብቻ በጣም ነው ደስ ያለኝ እና አሁን ምን ልል መሰል የፈልኩት አብርሽ ከአቢና ከሩታ ህይወት ማትወጣ ከሆነ እኔ የራሴን እርምጃ ነው የምወስድብህ እየነገረ ነው። ከአቢና ከሩታ ህይወት ማትወጣ ከሆነ ከባድ ጀማና ያለን አብርሃም ሸገር ድረስ መተን ነው ያልሆነ መናረገ የምሬ ነው ማለት ይህን ስለ ምናምን ነገር ይቀል እንዳይመስልህ። በቃ ከሩታ ጋር ተመቻችተዋል ምናምን ነገር አንተም ደግሞ ንጽህን ይቅርታ ምናምን ብለህ አባብል ተመቻች። አሁን እያልን ያለ ነው ማለት ነው። አብርሃም ከሁለቱ ህይወት ውጣላቸው። ሁለቱ በጣም በፍቅር ነው ያሉት። የድሮ ፍቅራቸው ምናምን ነገር እያስታወሱ ይወዳቸውን ሲያወሩ አይቼ ኢየሱስ ብቻ ማይሆን ስሜት ነው። የጓደኛዬ እንባም በከንቱ አልቀረም። ብቻ በጣም ነው ደስ ያለኝ። አንተ ደግሞ ስትወጣላቸው የበለጠ ነው ደስ የሚለኝ። ገብቷል አብርሃም? አሁን ከሁለቱ ህይወት ውጣ። እኔ ምንም ማስተላልፈው ነገር የለም፣ ምንም ምልህ ነገር የለም። አቢና ሩታ የራሳቸውን ህይወት ይኖራሉ። አንተና ነፂም ደግሞ የራሳቸውን ህይወት ኑሩ። ገብቷል? ሁለቱ አሁን በደስታ ነው ያሉት ምናምን ነገር። እሷ ትንሽ አሁን ፈርታለች። አብርሃም ምናምን እንዴት ላደርግ ነው ምናምን እሱ እኛን ጨርሷለን ብለናት ነው ይሄን ራሱ ምናወራው። ገብቷል? አንድ እየደወልክ የምታስቸግራ ከሆነ በቃ ከህይወቷ ውጣላት። አብርሃት ሆነክ ምናምን የሚባል ወሬ መስማት አንፈልግም። እሷም 10 እየደወልክ ፋታን እንድትረሳት አንፈልግም። ገብቷል? እሷም ረፍቷን ታገኝ። ካልሆነ ይሄን ማታረግ ከሆነ የራሳችንን እርምጃ ነው የምንወስድብህ። አቢ የምታስተላልፈው ነገር አለ? እኔ የቀረኝ ሀሳብ የለም እና በቃ እሱ እንደገለጸልህ ነው ረጅሙ እና ከህይወታችን እንድትወጣ ነው ፈልገው እኔ በበኩሌ ማለት ነው። ሩታም በጣም ነው የሚወዳት ጓደኛዬ። ሩታም በጣም ከራሴ አስበልጬ ራሱ ነበር መወዳ። አሁን መታለችና በቃ ከሷ ጋር ጥሩ ላይፍ እያሳለፍን ነው። የቀረኝ ሀሳብ የለም። የቀረኝ ሀሳብ በቀጣይ እስከምንመጣ ሰብስክራይብ፣ ሼር እያደረጋችሁ ለአብርሃም አድርሱለት። አመሰግናለሁ። ደህና ቆዩልን ፋሚሊ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ሼር እያደረጋችሁ አድርሱ። ደግሞ ምንድነው ሰብስክራይብ እየተደረገ አይደለም። ለማንኛውም በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።